ክትባት አለማስከተብ አንድ ልጅ በጣም ምን ያክል ዋጋ ሊያስከፍለው እንደሚችል ህፃናት በጨቅላነት ጊዜ የሚከተቡት ክትባት ምን አይነቶች ናቸው? ካመለጣቸውስ ምን አይነት ክትባት መከተብ አለባቸው? ሰላም እንዴት ናችሁ? ውድ ቻናል ላይ ተከታታዮች እንኳን ደህና ወደ ቻናላችን መጣችሁ። ዶክተር አሳንቲ ሰለሞን ነኝ፣ ጠቅላላ ጤና ባለሙያ። በዛሬው ቪዲዮ ላይ የምናየው ህፃናት በጨቅላነት ጊዜ የሚከተቡት ክትባት ምን አይነቶች ናቸው? ካመለጣቸውስ ምን አይነት ክትባት መከተብ አለባቸው የሚለውን ነው እንድነጋገር ይዤ የመጣሁት። ዛሬ የምነግራችሁ ከዚህ በፊት በአንድ ወቅት ትልቅ ሆስፒታል ውስጥ በምሰራበት ጊዜ ያጋጠመኝን ክትባት ያልተከተበች ልጅ ያጋጠማትን በጣም የሚያሳዝን ሁኔታ ነው። ልጅቷ እስካሁን ድረስ ነው አእምሮዬ ውስጥ ታትማ የቀረችው እና ክትባት አለማስከተብ አንድ ልጅ በጣም ምን ያክል ዋጋ ሊያስከፍለው እንደሚችል፣ እድገቱን ምን ያህል ሊቀጭ እንደሚችል በዚህ ቪዲዮ ካገኘሁት ተሞክሮ ተነስቼ እናያለን ማለት ነው። ወደ ቻናላችን ስለመጣችሁ በጣም ደስ ብሎኛል። አዲስ ከሆናችሁ ለቻናሉ እንኳን ደህና መጣችሁ። እዚህ ጋር ያለችዋን ቀይዋን ምልክት ተጫኗት፣ ሰብስክራይብ የምትለዋን እንዲሁም ደግሞ የደውል ምልክቱን መጫን ትችላላችሁ። ቀጥታ የምንሰራቸው ቪዲዮዎች ወደ ፔጃችሁ እንዲመጣ። እንዲሁም ደግሞ ቤተሰብ ከሆናችሁ ሰብስክራይብ ካደረጋችሁ በመጀመሪያ አመሰግናለሁ። ሰብስክራይብ ስላደረጋችሁ ላይክ የምትለዋን ምልክት በመጫን ይሄ ቪዲዮ ብትጀምሩ ደስ ይለኛል። ሼር የሚለውን ምልክት በመንካት መላክ ትችላላችሁ። እንግዲህ አሁን ሜምበርሺፕ የሚባል አንድ አዲስ አንሎክ ያደረገው ነገር አለ። ማለትም ደግሞ የዚህ ዩቲዩብ ቻናል ሜምበር ወይም ደግሞ አባላት መሆን ትችላላችሁ። እሱ ሜምበር ላይ የምናገኛቸው ጥቅሞች ምንድን ናቸው ካላችሁ፣ የመጀመሪያው በጣም አጫጭር ቪዲዮዎችን ማግኘት ነው። ሞሮፍ የተሰሩትን እነዚህ ረጃጅም ቪዲዮዎች በአጫጭር ፎርም ሆኖ ማግኘት፣ እንዲሁም ደግሞ ቀጥታ ቪዲዮ ይሄኛው እንዲሰራልኝ እፈልጋለሁ ብላችሁ ሪኩዌስት ማድረግ ትችላላችሁ። እንዲሁም ደግሞ በዋናው ቻናል ላይ የማይለቀቁ በዛኛው ቻናል ላይ ብቻ የሚለቀቁ ሞር ዲቴይልድ የሆኑ ለየት ያሉ ኢንፎርሜሽኖች ይኖራሉ ማለት ነው። ስለዚህ ሁላችሁም የምትችሉት ሜምበር ብትሆኑ በጣም ብዙ ጥቅሞች ታገኛላችሁ። ቪዲዮችን መጀመሪያ ላይ እንደነገርኳችሁ ከዚህ በፊት በትልቅ ሆስፒታል ውስጥ በሚሰራበት ጊዜ ያጋጠመችኝ አንዲት ህፃን ነበረች እና እስካሁን ድረስ አይኔ ላይ ያለች በጣም ቆንጅዬ ልጅ ናት። የ3 ዓመት ልጅ ናት። በጣም ትንሽ ናት። ገና መራመድ ትችላለች። በቃ ከጓደኞቿ ጋር የተነገረኝ እንግዲህ ከቤተሰቦቿ የሰማሁት ሂስትሪዋ ማለትም ታሪኩ ምንድን ነበር? በቃ ሰፈር ውስጥ እየተጫወተች ነበር ከጓደኞቿ ጋር ማለት ነው። እና እንደ ማንኛውም ጊዜ ከእህቷ ጋር ወደ ውጭ ወጣች፣ ተጫወተች፣ ወደቀች አሉ። የሆነ ነገር አዳለጣት እና አፈር ላይ ነበረ የሚጫወቱት። የሆነ ነገር አዳለጣት እና ወደቀች። በቃ እንደ ማንኛውም ልጅ አልቅሳ ተነስታ አራግፈውላት ገባችና የሚኖሩት ትንሽ ወደ ገጠርም አይባልም፣ በጣም ክፍለ ሀገርም አይባልም፣ ከተማም አይባልም፣ መካከለኛ ነው። ግን ሕክምና በአቅራቢያቸው ማግኘት ይችላሉ። ጤና ጣቢያ አለ እና ያቺ ልጅ ወደቀች፣ ተነሳች፣ በቃ ቤት ገባች። ምንም ወለም ያላትም ነገር የለም፣ እንደ ቁስል ራሱ ያየነው ነገር የለም ነው ያለችኝ እናትየዋ። እና ከቀን ወደ ቀን እግሯ እያበጠ እየጠቆረ ሄደ ማለት ነው። በጣም እያበጠ፣ ከዛ በኋላ እንደ ቁስል መሆን ጀመረ፣ የሚፈስ ነገር ነበረው አለችኝ። እና በዛ ወቅት ያሰቡት እግሯ ላይ ስለነበረ በተለይ ከጉልበቷ በታች እስከ ቁርጭምጭሚቷ ነበር ይሄ ነገር። እና በዛ ወቅት ትክክል ነው ማድረግ አለብን ብለው ያሰቡት ነገር ወላጆቿ ወደ ወጌሻ መውሰድ ነበረ። እና ወደ ወጌሻ ሄደ፣ አየው እና እግሯ ተሰብሯል፣ እግሯ ውስጥ ያለው አጥንት ተሰብሯል አላቸው። ስለዚህ ደግሞ በቀርከሃ መታሰር አለበት። እዛው አሸላት አለች። ያው በጣም ህፃናት እና እንግዲህ እንደምንም ጥፍር አድርገው ይዘዋት በጣም እንደዛ ታሸች። ከዛ በኋላ በቀርከሃ ጥብቅ አድርጎ አሰራታለች፣ በረዣዥም ቀርከሃ። ከዛ በኋላ ልጅቷ በቃ ቤት ገብታ በቃ በጣም ነው የምታለቅሰው አለች። በጣም በቃ መረጋጋት አቃታት። ትኩሳት ራሱ ጀመራታለች። ማታ ላይ እየተሻላት ነው ብለን ያሰብነው አለችኝ። አደሩ። በነጋታው ግን በቃ ቀኑ ሙሉ ልጅቷ ስታለቅስ በቃ መጨረሻ ላይ እየደከማት መጣለች እና
አባትየው በቃ ከልጄማ አያልፍም ይሄ ብሎ እዛው የታሰረውን ቀርከሃ ቆራረጠው። የታሰረበትን ጨርቅ አለችና ቀርከሃው ሲነሳ በዛው ስጋዋን ይዞ ነው የተነሳው አለች። በዚህን ጊዜ በቃ ደንግጠው ወደ ሐኪም ቤት ወሰዷት ማለት ነው። ያው በጣም የሚያሳዝነው ነገር በዚህ ወቅት አልነበረም ሐኪም ቤት መውሰድ ያለባቸው፣ ቀደም ብሎ ነበር አይደል? ግን የሆነ ነገር ከተፈጠረ በኋላ ብቻ ይዘዋት ሄዱ። ከዛ በአካባቢ የነበረው ጤና ጣቢያ ከአቅማችን በላይ ነው ብለው እኛ ወደ ነበርንበት ወደ ስፔሻላይዝድ ሆስፒታል ሪፈር ተደረጉና ይዘዋት መጡ ማለት ነው። እና የህፃናት ክፍል ነበረ ልጅቷ የተኛችውና በቃ ምንም የሚገርመው ጥሩ ነገሩ ህፃን መሆኗ ነው። የህፃናት ሰውነት እንደ አዲስ ነው የሚያድገው። እኔ ማመን አቃተኝ። መጀመሪያ የነበረውን ፎቶዋን ስታሳየኝ ማመን ያቃተኝ፣ ሰውነት ራሱን እንደዚህ ይተካል ብዬ አስቤ አላቅም ነበር። በቃ ይሄ መጀመሪያ ያሳየችኝ ሰውነት እኔ ሳገኛት ልጅቷ የነበረችዋ ትሆናለች ብዬ አስቤ አላቅም። እና እዛ ሆስፒታል ውስጥ ወደ 4 ወር በላይ በጣም ረዥም ጊዜ ነው የተኛችው ልጅቷ። ስለዚህ አጥንቷም እየሳሳ ነበረ። ምንድን ነበር የተፈጠረው? ለካ ባክቴሪያ ነበር የገባው። እሷ ስትወድቅ ትንሽ ክፍተት እንደ ቁስል ነገር ነበር፣ በዛ በኩል ባክቴሪያ ገብቷል እና እቺ ልጅ ያ ባክቴሪያ ሰውነቷ ውስጥ ገብቶ ስጋዋን እንዳለ በልቶታል። ከስጋዋ አልፎ ደግሞ አጥንቷን ራሱ የማሳሳት ደረጃ ላይ ደርሶ ነበር ማለት ነው። ከዛ በመጨረሻው ባክቴሪያው ምን እንደሆነ ታወቀ፣ መድኃኒት ተሰጣት፣ ፊዚዮቴራፒ ምናምን ጀመረች። በደንብ እግሯ መሄድ እንዲችል ሰውነቷ፣ ጡንቻዎቿ በቃ ያ እንትን ብሎ የነበረው ነገር እየተመለሰ፣ ቆዳዋ እየተመለሰ ሄደ እና ለዚህ ሁሉ ነገር ምክንያቱ ምንድን ነው? ያው አንድ ነገር ስናክም ምንድን ነው ምክንያቱ? ያ ነገር እስካላሻሻልን ድረስ ዞሮ ዞሮ አንድ ነገር ደግሞ መምጣቱ አይቀርም አይደል? ምክንያቱ ምንድን ነው ተብሎ ሲታይ እቺ ልጅ ክትባት ተከትባለች ወይ? ጨቅላ በነበረችበት ጊዜ ከተወለደች እስከ 1 ዓመት ድረስ ወይም ደግሞ ብዙ ጊዜ ክትባት ሲጨርሱ እንግዲህ የኛ ሀገር ቢጫ የምትሰጥ ካርድ አለች አይደለ? እሱ አላት ወይ ተብላ ስትጠይቅ እናትየዋ የላትም ክትባት ነው ያለችው። እና 1 ክትባት ነበር ያስከተበቻት የወለደቻት ጊዜ። የሕክምና ማግኘት ማችልበት ቦታ ራሱ ሆና አይደለም፣ ግን በቃ ጥቅሙ አልታየኝም አለች። ምንም ያን ያህል የሚጠቅም መስሎ ስላልታየኝ አላስከተብኳትም ነው ያለችው። እና እቺ ልጅ ግን በዚህ መሀል ባለመከተቧ ምክንያት እግሯን ታጣ ነበረ። የእውነት እዛ ጋር ትልቅ ሆስፒታል ባይኖር ኖሮና በተገቢው ጊዜ ይህንን ሕክምና ባታገኝ፣ ጥሩ መድኃኒቶች ባይገኙ ኖሮ እቺ ልጅ ጤነኛ የነበረች ልጅ፣ መንቀሳቀስ የምትችል ከጓደኞቿ ከእኩዮቿ ጋር ወጥታ ተጫውታ የምትገባ ልጅ መንቀሳቀስ ራሱ አትችልም ነበር ማለት ነው። እና 2 ስህተቶችን እዚህ ጋር እናያለን። አንደኛው ስህተት ከክትባት ጋር የተያያዘ ነው። ሁለተኛ ደግሞ አንዳንዴ ወጌሻዎች ከሚያስሩበት መንገድ ጋር በተያያዘ ነገሮችን ጥብቅ አድርጎ ማንኛውም የታሰረላችሁ ጀሶም ይሁን ምንም ይሁን የአንድ እግር በጣም እብጠት ካመጣ፣ ትኩሳት ካመጣ፣ ጥቁረት ካመጣ ያ ነገር ወደ ጋንግሪን እየሄደ ማለትም ደግሞ ያ የአካል ክፍል እየሞተ ነው የሚሄደው። ስለዚህ ይህንን ነገር መፍታት አለባችሁ። ለዚህ ነው ስለ ክትባት ትኩረት ሰጥተን ዲስከስ ማድረግ እንዳለብን ስለተሰማኝ ነው ዛሬ ስለ ክትባት ብናይ ደስ ይለኛል። እና ብዙ አይነት ክትባቶች አሉ። በተለይ ብዙ ጊዜ የተለመደው ክትባት ፖሊዮ ነው አይደለ? ፖሊዮ እንግዲህ ከጥቂት ዓመታት በፊት ወደኋላ ብለን ብናይ በጣም ብዙ ልጆችን እግራቸውን በተለይ አንድ እግራቸው ላይ የነርቭ ችግርን በማስከተል ብዙ ልጆች ለአካል ጉዳት እንዲዳረጉ ያደረገ ባክቴሪያ ነው። ይሄ ፖሊዮ እንግዲህ አሁን ላይ ውጤታማ የሆነ 100% ሊቆጣጠረው የሚችል ክትባት አለው። ጠብታ ነው። አንድ ልጅ ተወልዶ እስከ 1 ዓመት ከ3 ወሩ ድረስ ወይም እስከ 15 ወር ድረስ 6 ክትባቶችን ይከተባል። የመጀመሪያው ክትባት እንደተወለደ የሚሰጠው ነው። አንዳንድ ጤና ጣቢያዎች ውስጥ ክትባት የሚሰጥበት የተለየ ቀን አለ። አንዳንድ ቦታ ላይ አርብ ነው ክትባት የሚሰጠው፣ እንደዛ የሰማሁት አለና እናትየዋ ሮብ ከወለደች ምናልባት ተመልሳ ሄዳ አርብ ላይ ልታስከትብ ትችላለች ማለት ነው። ስለዚህ እነዚህ ነገሮች አንደኛ ከሆስፒታል ስትወጡ ራሱ አጣርቶ መውጣት፣ ሁለተኛው ደግሞ በ6 ሳምንት ማለትም ደግሞ በ1 ወር ከ2 ሳምንታቸው በ1 ወር ከ15 ቀን ሌላኛውን ክትባት ይከተባሉ። ሶስተኛውን ክትባት የሚከተቡት ደግሞ በ10ኛው ሳምንት። 10ኛው ሳምንት ማለት እንግዲህ
2 ወር ከ2 ሳምንታቸው ላይ 2 ወር ከ15 ቀናቸው ላይ ሌላ ክትባት ይከተባሉ። 9ኛ ወር ላይ ነው የሚከተቡት። ከ9ኛ ወር በኋላ ደግሞ 6ኛውና የመጨረሻውን ክትባት የሚከተቡት ዓመት ከ3 ወር ማለትም ደግሞ 15ኛው ወር ላይ ይከተባሉ ማለት ነው። እኛ ብዙ ጊዜ ሐኪም ቤት እንግዲህ አንድ ልጅ ሲመጣ በተለይ ገጠር አካባቢ የሚኖሩ እናቶች ሙሉ በሙሉ ማስከተባቸውን አያውቁም። ስንት ጊዜ እንዳስከተቡ አይቆጥሩም እና የሚታወቁበት አንዱ ምክንያት ቢጫ ካርድ የሚሰጣለ ክትባታቸውን ሲጨርሱ እና እሱ ቢጫ ካርድ አላችሁ ወይ ብለን ነበረ የምንጠይቀው እና ከዚህ በፊት ልጃችሁ ተከትቦ ሙሉውን ካለ በጣም ጥሩ ነው። ያላስከተባችሁ ግን መጀመሪያ እንደነገርኳችሁ ችላ ልትሉት የሚገባ ጉዳይ አይደለም። የልጃችሁ ሕይወት ላይ በጣም ለውጥ የሚያመጣ ነገር ነው። በእነዚህ ክትባት ምክንያት በጣም ብዙ የተከላከልናቸው ገና ከመምጣታቸው ቀድመን የተከላከልናቸው አንዳንድ በሽታዎች አሉ። በጣም አስከፊ የነበሩ አስከፊ ውጤት ያላቸው ለሕክምና ራሱ ውጤት የማያመጡ መልስ ሪስፖንስ የማያደርጉ ማለት ነው። ስለዚህ አንድ እናት እሺ በቃ የመጀመሪያ ወልዳ እስከ 15 ወር ድረስ የሚሰጠው ክትባት አመለጣት እንበል በቃ ምክንያቱም ምንም ይሁን ምን አመለጣት እንበል። ታዲያ እንዴት ነው የምታስከትበው? አንዴ ጊዜው አልፏል እና ማስከተብ አልችልም ብላችሁ መቀመጥ የለባችሁም። ካቻፕ የሚባል ቫክሲን ተመቷል። ማለትም ደግሞ መጀመሪያ ህፃናቶች ያመለጣቸውን ክትባት ድጋሚ እንዲሰጣቸው የሚያስችል ሁኔታ ተፈጥሯል ማለት ነው። ስለዚህ እነዚህን ክትባቶች ግን ሁለተኛው ዙር ላይ በደንብ ተጠንቅቃችሁ ተከትላችሁ ማስከተብ አለባችሁ ልጆቻችሁ። ስለዚህ ይሄ ካቻፕ የሚባለው ክትባት 5 ጊዜ ነው የሚከተቡት። ስለዚህ መጀመሪያ አንድ እናት ልጇን ይዛ ሄዳ ከተከተበ ቀጣይ በ1 ወሩ ደግሞ ሁለተኛውን ይከተባል። በሌላኛው ሁለተኛውን ከተከተበ ደግሞ ከ1 ወር በኋላ ደግሞ ሶስተኛውን ይከተባል። ሶስተኛውን ከተከተበ 1 ዓመት በኋላ ደግሞ አራተኛውን ይከተባል። ከአራተኛው ደግሞ በ4 ዓመት 5ኛውን ይከተባል ማለት ነው። ስለዚህ በመሃል ላይ አንዳንዱ 1 ዓመት ልዩነት አለው፣ አንዳንዱ 4 ዓመት። ስለዚህ ይሄ በጭራሽ እንዳያዘናጋችሁ፣ ይሄ ነገር እንዳያሳስታችሁ፣ ሳትሳሳቱ ሳትረሱ ሄዳችሁ ልጃችሁን ድጋሚ ማስከተብ ትችላላችሁ። እንግዲህ ብዙ ክትባቶች አሉ። አሁን የፖሊዮ ክትባት በጠብታ ነው የሚሰጠው። ሌላው ደግሞ ጡንቻቸው ላይ፣ እጃቸው ላይ፣ እግራቸው ላይ የሚከተቡ ክትባቶች አሉ። ስለዚህ አንድ ልጅ እንደተከተበ ትንንሽ ሳይድ ኢፌክቶች ሊኖሩ ይችላሉ። ማለትም ትኩሳት ሊኖራቸው ይችላል፣ ትንሽ ሊያማቸው ይችላል። እንዲሁም ደግሞ መወጋቱ መርፌው ራሱ ህመም ሊኖረው ይችላል። ስለዚህ እነዚህ ነገሮች ክትባቱ ከሚከላከለው ነገር አንጻር ጥቃቅን ናቸው ማለት እንችላለን። ስለዚህ ይህንን ሀሳብ ላጋራችሁ ፈልጌ ነው የመጣሁት ዛሬ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ ካላደረጋችሁ ቀይዋን ምልክት እና የደውላውን ምልክት መጫን እንዳትረሱ። ሰብስክራይብ ካላደረጋችሁ ደግሞ ላይክ የምትለውን ምልክት መጫን እንዳትረሱ። ሀሳባችሁን በኮሜንት ጻፉልን፣ ጥያቄዎቻችሁን እንዲሁም ደግሞ ሼር አድርጉ ለምትፈልጉት ሰው። ሜምበር መሆን የምትፈልጉ አባል መሆን የምትፈልጉም ደግሞ የተለዩ አንዳንድ ቤኔፊቶች ወይም ጥቅሞች ስላለው ሜምበር ብትሆኑም በጣም ደስ ይለኛል። ያንዳንዳችሁ ሰብስክራይብ ያደረጋችሁትን አመሰግናለሁ ማለት እፈልጋለሁ። ሰላም ዋሉልኝ። መልካም ቀን።